አንድ ጠቢብ ሰው ከሰው ልጆች የሚያስገርም ጸባይ ምንድነው ተብሎ ሲጠየቅ እሱም በዙሪያችን ብዙ ሰዎች በየቀኑ ሲሞቱ እናያለን። ብዙ ተስፋ የነበራቸውና ብዙ መስራት የሚችሉ ሰዎች በየቀኑ ሲሞቱ እኛም እንደነሱ አንድ ቀን እንሞታለን ብለን አስበን አናውቅም። ብዙዎቻችን የምንኖረው እንደሚሞት ሰው ሆነን አይደለም። ነገ ላይ እኛም እንዳለፉት የምናልፍ አይመስለንም። ሞት እንዳለ ስታስብ በዚህ ዓለም ላይ ያመንክበትን ለማድረግ የፈለግከውን ለመወሰን አትፈራም። አያድርገውና በቀጣዩ 6 ወራት በአንዱ ቀን የቀን ጎዶሎ አንተ ጋር ቢደርስ እና ከዚህ ዓለም በሞት ብትሰናበት ቀድመ ምን ታደርግ ነበር? ምንስ ትጀምራለህ? ምንስ ታቆማለህ? የትስ ትሄዳለህ? ቀንህንስ እንዴት ነበር የምታሳልፈው? የቀሩን ምሽቶችስ በምን መልኩ ታጣጥማቸዋለህ? እርግጠኛ ነኝ እነዛን ወራቶች የምታሳልፋቸው ሰላምና ደስታ ብቻ የሚሰጡን ነገሮችን በማድረግ ነው። እንደ ወንድ ልጅ ደግሞ ስትኖር ኃላፊነት ሊሰማህ ይገባል። ያንተ ደስታ ሌሎችን በማስደሰት ውስጥ ነው። ያንተ ሰላም በሌሎች ሰላም በመስጠት ውስጥ ነው። እዚህ ምድር ላይ አንተ የተፈጠርከው ልትዝናናና ልትፈነጥዝ አይደለም። ለቤተሰቦችና ለትዳር አጋርህ መከታና ጠባቂ ለመሆን የተፈጠርከው። ወንድ ልጅ ስሜት የለውም አይደለም፣ ስሜቶቹ አይገዙትም ነው እንጂ። እየከፋህም ቢሆን አድርገው፣ እየደበረህም ቢሆን አድርገው፣ እየፈራህና እየጨነቀህም ቢሆን አድርገው፣ ምንም አይነት ስሜትና ማጣት እንዴትም ወደ ኋላ እንዳይጎትትህ። ያንተ የመኖር ልክ የሚመዘነው ለሌሎች መኖር በቻልከው መጠን ነው። እንዲህ ሲባል ግን ቀላል ነው ማለት አይደለም። ከባድ የሚለው ቃል ከሚገልጸው በላይ ከባድ ነው። ግን አማራጭ የለህም። እንደ ወንድ ልጅ ሁሌም መከራንና መገፋትን ለመቀበል ዝግጁ መሆን አለብህ። በሰራኸውም ስራ መመስገንን እንዳትጠብቅ። ወንድ ልጅ ባልሰራው ስራ ይወቀሳል እንጂ በሰራው ስራ ብዙ ጊዜ አይመሰገንም። ምክንያቱም ጥሩ ማድረግና መስራት እንደ ግዴታው ነው የሚታሰበው። እና የዛሬው ቪዲዮ ይሄንን ይመስላል። አይ ሆፕ የሆነ ነገር እንደተማራችሁበት። ቀጣይ በአዲስ ቪዲዮና በአዲስ ሐሳብ እስከምንገናኝ ድረስ መልካም ጊዜ።